ዛሬ ስለ እግዚአብሔር ጸጋ ነው ትንሽ ማውራት የምፈልገው። ከኤፌሶን መጽሐፍ ምዕራፍ 1 ላይ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችንም ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እስኪ አጠገባቸው ያለውን ሰው አንተ የእግዚአብሔር ምርጥ ነህ በሉት። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን፣ እስኪ እንደ ጸጋው በሉ። ክብር ለኢየሱስ ይሁን። እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛለን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ክብር ለኢየሱስ ይሁን። እዚህ ምዕራፍ ላይ ብቻ ጸጋ የሚለው ቃል በተደጋጋሚ ተደግሞ እናገኛለን እና መንፈስ ቅዱስ አላቅም ለምን በዚህ ሐሳብ እንድናገር በልቤ እንዳስቀመጠ። በዚህ ዘመን በጣም ሚስ አንደርስቱድ የተደረገ ቶፒክ ቢኖር ይሄ ነው። የእግዚአብሔርን ጸጋ በአግባቡ ልንረዳ ዘንድ ያስፈልጋል። ሁላችንም እንደምናውቀው ጸጋ ማለት ያልተገባ ምሕረት፣ አንሜሪትድ የሆነ የእግዚአብሔር ፌቨር፣ ለማይገባቸው ሰዎች በነፃ የተሰጠ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ካሪስ ከሚለው የግሪክ ቃል የመጣ ነውና በስራ ያልሆነ፣ በእውቀት ያልሆነ፣ በችሎታ ያልሆነ፣ በእኛ ጥረት ያልሆነ በእግዚአብሔር በጎነት የተደረገ ነገር ማለት ነው። ክብር ለኢየሱስ ይሁን። ዛሬ የእግዚአብሔር ጸጋ በሕይወታችሁ ላይ ይገለጣል። ዛሬ የእግዚአብሔር ቸርነት በሕይወታችሁ ላይ ይገለጣል። ክብር ለኢየሱስ ይሁን። የተወሰኑ ጥቅሶችን ከመጽሐፍ ቅዱስ ሰጣችኋለሁ። በጣም የሚገርማችሁ ይህ ቃል፣ ይህ ጸጋ የሚለው ቃል በእግዚአብሔር መንግስት ውስጥ ብቻ ነው የሚታወቀው። በምድር ሲስተም ውስጥ ደሞዝ እንጂ ጸጋ የለም። ከሰራ ደሞዝ ወይም የስራን የልፋትን የድካምን ዋጋ ታገኛለህ እንጂ ጸጋ የሚባል የለም። ከእኛ መካከል ለመንግስት አስሎ ስራ መሄድ የለም አይደለ? ደሞዝ ስለሚከፈለን ነው የምንሄደው። ስለዚህ ይሄ ጸጋ የሚለው ያለው ወይም ኦቶሩ ደራሲው እግዚአብሔር ነው። የሚሰራውም በእግዚአብሔር መንግስት ውስጥ ነው። ክብር ለኢየሱስ ይሁን። እና የእግዚአብሔር መንግስት ልጆች ደግሞ እንደ አምላካችን በጸጋ በኪዳን ልንኖር ይገባል። የመጽሐፍ ቅዱስ አዋቂዎች ጸጋን በሶስት ይከፍላሉ። የመጀመሪያው ኮማን ግሬስ ወይም መደበኛ ጸጋ የምንለው ነው። ይሄ ጸጋ ለሁሉም ሰዎች እግዚአብሔር እንዲሁ የገለጠው የሰጠው። ለምሳሌ ፀሐይ ለሁሉም ይወጣል አይደል? ፀሐይ ዛሬ ለሙስሊሙ፣ ለኦርቶዶክሱም ለሁሉም ይወጣል። this is common grace። ዝናብ በቃ ኖርማል የሆነ ነገር ማለት ነው። ኖርማል በሰውኛ ማለት ነው። ይሄኛውን ኮመን ግሬስ ይሉታል። ሁለተኛው የሚያድን ጸጋ፣ ይህ ደግሞ በክርስቶስ በኩል መዳንን የሚያስገኝ የእግዚአብሔር ጸጋ፣ በክርስቶስ ኢየሱስ ላመኑት የዘላለምን ሕይወት የሚያስገኝ ጸጋ ነው። ሶስተኛው የሚቀድስ ጸጋ፣ ይሄ ደግሞ ዕለት ተዕለት ኑሯችንን በጽድቅ በቅድስና እግዚአብሔርን የሚያከብር ሕይወት እንድንኖር የሚረዳን ጸጋ ነው። እስኪ ከመጽሐፍ ቅዱስ ኤፌሶን ላይ ትንሽ እንቆይና ምዕራፍ 2 ቁጥር 8 ላይ አንድ ነገር ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። ጸጋው በምን? በእምነት። ስለዚህ የዳነው በጸጋ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማንም እንዳይመካ ከስራ አይደለም። ሮሜ ምዕራፍ 5 ቁጥር 15 ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ።
ክብር ለኢየሱስ ይሁን። እዚህ ስፍራ ላይ በአንዱ አዳም ምክንያት ሰው ሁሉ ኃጢአተኛ እንደሆነና የሞት የኃጢአት ባሪያ እንደሆነ በክርስቶስ ኢየሱስ መታዘዝ ደግሞ ሰው ሁሉ የመዳንን ጸጋ እንዳገኘ ይነግረናል። ክብር ለኢየሱስ ይሁን። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 12 እርሱም ሃሌሉያ፣ ይሄን ቃል በጣም ወደዋለሁ። ጌታ ኢየሱስ ክርስቶስ ለጳውሎስ የተናገረው ንግግር ነው። እርሱም ምን ይበቃሃል? ጸጋዬ ይበቃሃል። ጸጋዬ ይበቃሃል። እስኪ ጸጋው ይበቃኛል በሉ። አሁን ነው ዛሬ ምን እያሰባችሁ እንዳላችሁ ለህይወታችሁ ይሄና ያስፈልገኛል ብላችሁ ሊስት ያስቀመጣችሁ ብዙ ነገር ሊኖር ይችላል። ኢየሱስ ክርስቶስ ግን እንደዚያ ጸጋዬ ይበቃሃል። ጸጋው ፋይናንስ ይሆናል። ጸጋው ቪዛ ይሆናል። ጸጋው አቅም ይሆናል። ጸጋው ያስቀጥላል። ጸጋው ያራምዳል። ጸጋው ጉልበት ይሆናል። ጸጋው አቅም ይሆናል። ጸጋው ኡጃሃዱ ያሱብሃላፋኒያ እሱ ጸጋው ይበቃኛል በሉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለአንድ አይሁዳዊ ይሄን መናገር በጣም ከባድ ነው። ምክንያቱም አይሁዶች ሕግ አላቸው፣ በጣም በሕግ ያምናሉ። እና አይሁዳዊ ለሆነ ሜንታሊቲ ጸጋዬ ይበቃሃል ምን እያለ ነው ታውቃላችሁ? የዚህ ምድር ላይፍ በልፋት አይደለም። እኔ ይሄ ነገር ቆይቶ ነው የገባኝ። የዚህ ምድር ላይፍ በልፋት ቢሆን ኖሮ የቀን ሰራተኞችን አይታችኋል? እኔ በጣም ነው ልቤ የሚያዝነው። እውነቴን ነው የምላችሁ። በጠራራ ፀሐይ ድንጋይ እየቀዳ ግን በጣም ተከፋዮች እነሱ አይደሉም። ገብቷቸዋል። አንዱ ገብቶ ኮምፒውተር ላይ የሆነች ነገር አድርጎ ያኛው በአመት የማያገኘውን ያህል ክፍያ በአንድ አፕሊኬሽን በሆነች ነገር ያገኛል። እኔ በስራ በጣም አምናለሁ። ግን የምድር ላይፍ በልፋት ብቻ አይደለም። መጽሐፍ ቅዱስ ትጉ እንድንሆን ይመክረናል፣ እንድንሰራ ይመክረናል። ግን በልፋት ብቻ አይደለም፣ በጥረት ብቻ አይደለም። ጸጋ ሲታከልበት ያንተን ልፋት ውጤት የሚያመጣው ፍሬ የሚያመጣው ጸጋው ሲታከልበት ፍሬ ያፈራል። ዛሬ ጸጋው ይታከልበታል። በእጆቻችሁ ስራ ላይ እግዚአብሔር ጸጋ ይመጣል። በአእምሯችሁ ስራ ላይ እግዚአብሔር ጸጋ ይመጣል። ሃሌሉያ። እግዚአብሔር ጳውሎስ እንደዚህ ያለው በልፋት አይደለም አለ፣ በትግል አይደለም አለ፣ ጸጋዬ ነው አለ። ዛሬ በአንድ ሰው ቤት ውስጥ ጸጋ ይመጣል። የእግዚአብሔር ጸጋ አጃ ሊቫሉሳ ፕራካቴ ሌቬኒያ ይሁን። ወንድሜ ያንተ የትምህርት ዕውቀት ምንም ነገር የማያስገባውን ስፍራ ጸጋው ያስገባሃል። ሃሌሉያ። እስኪ እግዚአብሔር ጸጋ በሉ። ትገቡና እግዚአብሔር ጸጋ በሉ። ሃሌሉያ። ጸጋዬ ይበቃሃል ነው። you don't need any additional ነገር። በድካም ኃይሌ በድካምህ ይፈጸማል። እዚህ ጋር አንድ ነገር እንድታዩ ፈልጋለሁ። የእግዚአብሔር ጸጋ የእግዚአብሔርን ኃይል ወደ እናንተ ያመጣል። የእግዚአብሔር ጸጋ የእናንተን ልፋት ይወስድና የሱን ኃይል ይሰጣቸዋል። praise God. hallelujah 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 እስኪ እንደዚህ በሉ፣ በኔ ህይወት በሉ የእግዚአብሔር ኃይል መስራት ይጀምራል። ክብር ለኢየሱስ ይሁን። ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ አለ። ሃሌሉያ። አንተ ኃይል ምን ይልብኝ ያድርብ። I'm a powerhouse። የእግዚአብሔር ኃይል ማደሪያ ነኝ። የእግዚአብሔር ኃይል በእኔ ውስጥ አለ በሉ። ለዚህ ነው ኃይልን በሚሰጠኝ በክርስቶስ አለ ሁሉን ይችላል። በእውቀት አይደለም አለ። ኖ ማጃቲ ፍራዶሳ ፓካቴሌ ፓጋሱ ፓስታ። ዛሬ ያንን ሰው ታሪክ የእግዚአብሔር ጸጋ ይቀይራል። ሃሌሉያ። ህይወታችሁ የጸጋው ማዱኩቱ ፓአላፋሊያ ፓዶሳ የህይወት ነው። የጸጋው መገለጫ ነው። እውነቴን ነው የምላችሁ። የእግዚአብሔርን ጸጋ አንደርስታንድ ስታደርጉ ላይፋችሁ ይለወጣል። ክብር ለኢየሱስ ይሁን። ስለዚህ ጸጋ የእግዚአብሔር ጥንካሬ ነው፣ የእግዚአብሔር ጉልበት ነው።
ብዙ ሰዎች በተለይ መጽሐፍ ቅዱስ ትምህርት ቤት ውስጥ ያሉ ሰዎች ይህ ጸጋና ሕግ የሚለው ነገር ብዙ ጊዜ ኮንፊውዥን ይፈጥራል። ሰዎች እንደ ጉልበታ የሚቆጥሩት ሕግን ነው። አታድርግ፣ አትስረቅ። እኔ እዛ ዲቴል ውስጥ አልገባም። ጸጋ ከሕግ በላይ ጉልበት አለው። ጸጋ በኃጢአት ላይ ጉልበት አለው። ክብር ለኢየሱስ ይሁን። አንድ ጥቅስ ላሳያችሁ። ሮሜ ምዕራፍ 6 ላይ ሂዱ። የብዙ ክርስቲያኖች ትግል ከኃጢአት ጋር ያለው ነው። እግዚአብሔር ለኃጢአት ያስቀመጠውን መፍትሄ ተመልከቱ። መድኃኒቱን ምዕራፍ 6 ሮሜ ምዕራፍ 6 ሃሌሉያ ፕሬዝ ጋድ ክብር ለኢየሱስ ይሁን። 6:23 የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ብዙ ጊዜ የዘላለም ሕይወት ሲባል አእምሯችን ለሚመጣው ዘላለም ማለት መጨረሻ የሌለው ነው አይደል? ኢተርናል አይደል? ዝም ብሎ መኖር አይደለም። ከዛ ያለፈ ትርጉም አለ። የእግዚአብሔር ሕይወት ማለት ነው። በመጽሐፍ ቅዱሳችን የዘላለም ሕይወት ተብሎ የተተረጎመልን ዞዌማ የእግዚአብሔር አይነት ሕይወት። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ ሲናገር ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል፣ እኔ ግን ምን እንዲሆናችሁ ሕይወት እንዲሆናችሁ እንዲበዛላችሁም ዘንድ መጣዋል። አይደለ? በባዮሎጂ የተማርነው የተለያየ አይነት ሕይወት አለ አይደለ? አሁን ባዮስ ማለት ሕይወት ነው። እጽዋት ያላቸው ሕይወት፣ እዚህ ጋር የምታያቸው እጽዋቶች ሕይወት አላቸው፣ ሊቪንግ ቲንግ ናቸው። የእንስሳት ሕይወት አለ አይደል? አንድ በሬ ቢሞትና አንድ ሰው ቢሞት እኩል አይለቀስም። ስለዚህ የሰው ልጅ ሕይወት ከእንስሳት ሕይወት ከፍ ያለ ሕይወት ነው። የሰው ልጅ ሕይወት ሱኬ ይባላል። የሰው ልጅ ሕይወት የከበረ ነው። ነገር ግን የኃጢአት የሞት ተገዥ ነው። ስለዚህ ኢየሱስ ክርስቶስ መጣና የኔን አይነት ሕይወት የዘላለምን ሕይወት የእግዚአብሔርን ሕይወት ልሰጣችሁ መጥቻለሁ አለ። ከሞት በላይ የሆነው፣ ከበሽታ በላይ የሆነው፣ ከዚህ ምድር ኃይላት ሁሉ በላይ የሆነው እኔ የእግዚአብሔር ሕይወት አለኝ በሉ። እኔ የእግዚአብሔር ሕይወት አለኝ በሉ። በነገራችን ላይ ጸጋ ማለት ከጥፋቱ በላይ ሰውየው የሆነ ነገር አጥፍታል፣ አንተ ካጠፋኸው በላይ ላንተ ያለኝ ክብር፣ ስፍራ፣ ቦታ ማለት ነው ጸጋ ማለት። ገብታችኋል? ለምሳሌ ሕፃን ልጅ ብርጭቆ ሰበረ። የቱ ነው ቫሊ ያላችሁ? ትጮሁበታላችሁ ብርጭቆውን ስለሰበረ ወይስ ኢትስ ኦኬ? ከብርጭቆ በላይ ለልጃችሁ ዋጋ አላችሁ። የገባችሁ ነው ማውራው ነገር። አዳም ኃጢአትን ሰርቷል። እግዚአብሔር ኢሚዲየትሊ ፕላን አዘጋጀ። ኢየሱስ ጌታ። እኔ በጣም የሚገርመኝ ሰይጣን ሞኝ ነው። ያ ሁሉ ዘመን ለፍቶ መጨረሻ ላይ እግዚአብሔርን ፈቃድ ነው ያስፈጸመው። አልገባችሁ? አዳምን ያስወጣ ያባረረ የእግዚአብሔርን ፕላን ያበላሸ መስሎታል። ኖ እግዚአብሔር በጣም ዋይዝ። ሰይጣንን ራሱ ለራሱ ዓላማ ነው የተጠቀመው ማለት ነው። በዚህ ሰይጣን ኢዝ ኮንፊውዝድ። ሰይጣን እኛ እንደምናስበው የሆነ በጣም ኮንፊውዝድ ነው። ኢየሱስ ልሞት ነው ሲል ሰማና፣ የሰው ልጅ ሊሞት ነው የመጣው ሲል ሰማና፣ እሺ መሞት ነው የምትፈልገው አለና የሆነ ጊዜ መጣና በድንጋይ ወግሮት እንዲገሉት ለማድረግ ሞከረ። ከዛ ደግሞ ቤተ መቅደስ ጫፍ ላይ ያወጣውና ሞታለሁ ሲል ሰምቷል። እግዚአብሔር ግን ፕላን ያደረገው ሞት ያንን አይደለም። ሐሳብ እየገባችሁ ነው? ጴጥሮስ አንተ የሕያው አምላክ የእግዚአብሔር ልጅ ነህ ሲለው ይህንን ስጋና ደም አልገለጠልህም ካለው በኋላ ወረድ ብሎ ስታነቡ ጴጥሮስ ጠጋ አለና ጌታ ሆይ እንዴት እንደዚህ ትላለህ? አንተ መሞት የለብህም፣ የእስራኤልን መንግስት ነው መመለስ ያለብህ። ኢየሱስ ዞር አለና ምን አደረገው ይላል? ገሰጸው ይላል መጽሐፍ ቅዱስ። ዲያብሎስን ተቃወሙት ከእናንተም ይሸሻል ይላል። ሰይጣን ኦፕሬት ከሚያደርግበት መንገድ አንዱ በሐሳብ ነው። ሐሳብ ነው የሚያቀብላችሁ።
ይሁዳ ኢየሱስን እንዲሸጥ ሐሳብ አስገባበት ነው የሚለው። ሐሳብ በነገራችን ላይ አእምሯችሁ ላይ የምታስቡት ሐሳብ ሁሉ የእናንተ አይደለም። የምታስቡት ሐሳብ ሁሉ ከእናንተ አይደለም። አንዳንዴ ከተለያዩ ሶርሶች ሐሳብ ሊመጣ ይችላል። ክብር ለኢየሱስ ይሁን። ዕብራውያን ምዕራፍ 4 ቁጥር 16 እነዚህን ሁለት ጥቅሶች አይተን ወደ ጸሎት እንሄዳለን። ምዕራፍ 4 ቁጥር 16 በጣም ወደው ጥቅስ ነው። ከ14 ጀምሮ ላንብብ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን እምነታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ይራራልን የማይችል ሊቀ ካህናት የለንም። ቁጥር 16 እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ ሃሌሉያ በሚያስፈልገንም ጊዜ የሚረዳንን ምንም ያረገን የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። የእግዚአብሔር ዙፋን ራሱ የምን ዙፋን ነው የተባለው? የጸጋ ዙፋን። ክብር ለኢየሱስ ይሁን። ለላይፍ የሚያስፈልግ ነገር አለ። እርዳታ ትፈልጋለህ። ወደ ማና? ወደ ጸጋው ዙፋን ፊት ና። ከዛ ምን በል? ተቀበል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንድንቀበል የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ወገኖቼ ምንድን ነው የሚያስፈልጋችሁ በህይወታችሁ? ምንድን ነው የፈለጋችሁት ነገር? ጸጋው ውስጥ አለ። ዙፋኑ ስር ነው ያለው። ኑ ወደ ጸጋው ዙፋን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሚያስፈልጋችሁ ነገር በጸጋው ውስጥ ነው ያለው። ክብር ለጌታ ይሁን። ሃሌሉያ። አያችሁ፣ ጸጋ ልክ እንደ ፏፏቴ ነው። እምነትና ፍቅር የሚፈስበት ወንዝ ነው። የእግዚአብሔር በረከቶች ሁሉ ቤዝድ ኦን ግሬስ ጸጋው ላይ የተመሰረቱ ናቸው። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስም በሮች ተዘግተው ሳሉ ይላል መጥቶ አንኳኳ ነው የሚለው። በዛ ሰዓት ቢያንኳኳ እንደማይከፍቱለት ታውቃላችሁ። ምክንያቱም ፈርተው በስጋት ውስጥ ነው ያለው። በተንኳኳ ቁጥር ትዝ ይላችኋል ሐዋርያት ሥራ ላይ ጴጥሮስ እያንኳኳ እንኳን ለመክፈት ፈቃደኛ አልነበሩም። በዛ ሰዓት ላይ they are trembling፣ ፈርተዋል፣ ሰክተዋል። ቢያንኳኳ አይከፍቱለትም። ኢየሱስም ማንኳኳት አላስፈለገውም። በሮች ተዘግተው ኢየሱስ ጌታ። በእናንተ መንገድ ላይ ዋቴቨር ይሁን የተዘጋው ዛሬ የተከፈተ ይሆነ። በኢየሱስ አልፋችሁ ትሄዳላችሁ። በኢየሱስ ላይ የተዘጋው በር ይከፈታል። በጸጋው ጉልበት ይከፈታል። በመንፈስ ቅዱስ ኃይል ይከፈታል። እኔ ደስ ይለኛል ከሙታን በፊት የነበረውን ኢየሱስንና በኋላ የነበረውን ሳነጻጸር ኢትስ አሜዚንግ። መጀመሪያ ላይ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይታችሁ ታውቃላችሁ? በባህሪው ዝምተኛ ሲያባርሩት ከራሱ ምኩራብ ከራሱ ቤት ሲያባርሩት እሺ ብሎ ይሄዳል። አንፈልግም፣ እዚህ ከተማ አንፈልግም፣ ውጣለን ሲሉት እሺ ብሎ ከከተማው ለቆ ወጣላቸው። ከሙታን ከተነሳ በኋላ ግን ሃሌሉያ ኢየሱስ ጌታ፣ ስሙ ራሱ ተቀይሯል። የይሁዳ አንበሳ። ሁላችሁ ክርስቲያኖች ይህ ሁለቱም ባህሪ ያስፈልጋቸዋል። በግ የምትሆኑበት ኤሪያ አለ፣ የላይፍ ኤሪያ አለ። ገብቷችኋል አይደለ? ምስኪን የምትሆኑበት፣ ጨዋ የምትሆኑበት አይደለ? ጸባይ። ከዛ ደግሞ የአንበሳ ባህሪ ደግሞ ያስፈልጋቸዋል። አንበሳ ሲያገሳ ይላል አካፕራዶስ። እኔ እንትኑ ራሱ ይገርም ነው። አንበሳ እንደ ሌሎቹ ይጮሃል አይደለም የሚለው። አህያ ሲጮህ የሚፈራ ሰው አለ? ውሻ ሲጮህ የሚፈራ ሰው አለ? ኖ ዋን። ኢየሱስ ጌታ ነው። አንበሳ ሲጮህ ግን እኔ አያቴ አንድ የነገሩኝ ነገር ነበር። ልክ አንበሳ ሲጮህ እሳት አንድደው ነው ከብቶቻቸውን የሚጠብቁት። ምክንያቱም የትኛውም ጉልበት ከአንበሳ ሊያድናቸው አይችልም። ኢየሱስ ጌታ ነው። ዛሬ በእናንተ ውስጥ ያለው ያ የአንበሳ ባህሪ ዛሬ ይንቀሳቀሳል። ሃሌሉያ ሃሌሉያ
በሮች ተዘግተው ሳሉ ይላል። በሮች ተዘግተው ሳሉ ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ከሙታን ሲነሳ ሪል ክብሩን ማንነቱን መግለጥ ጀመረ። ከዛ በፊት የነበረው ማንነት ስለኛ ሲል ክብሩን የተወበት ነው። ክብር ለኢየሱስ ይሁን። ሃሌሉያ።